እኔማ ባለፈው ኑሮ ከብዶኝ እናቴ ቤት ሲሄድ እናቴ ራሴው እናቷ ጋር ሄዳለች ኑሮ ከብዷት 40,000 ብር ከፍዬ የተሰራውትን የጥፍር ስራ ነው የማሳያችሁ። ጥፍር ለምን ይጠቅማል ስንባል ለማከክ ብሩህ ተስፋ ለሚታየው ልባም አንድ ጥያቄ አለኝ። በኋላ ያለውን አበባ ያየው ሰው አለ? የኢትዮጵያ ሴቶች ታማኝ ሚስት በመባል ከአፍሪካ አንደኛ ሆነዋል። መቼስ እዚህ ውድድር ላይ ተወዳደሩ እናቶቻችን ናቸው። እርግጠኛ ነኝ አብዛኞቻችሁ ይህችን ተናገሬ ኩነኔ ውስጥ አልገባም ብላችሁ አፈን አርጋችሁት ነው እንጂ ስንት ስናይፕ የምታደርጓት ነገር ነበረች። ሰላም ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ ባዳዲስና ባበዱ ቪዲዮቻችን ይዘን ከች አሳብለናል እናንተ ለማዝናናትና ፈታ ለማድረግ። ነገር ግን ፍቅራችሁን ቀንሳችኋል። ለቤቱ አዲስ ከሆናችሁ የሰብስክራይብ በተኗን ማድረግና ከርበት ብላችሁ የደውል ምልክቷን መጫኗን እንዲሁም ከርበት ትሉና የላይክ ምልክቷን ስታደርጉ ልቤ በደስታ ወይ ስለሚል ማድረጋችሁን እንዳትረሱ ማለት ነው። እንደሚታወቀው እንግዲህ ጊዜው የጾም ነው። በክርስትናው እምነት የአብይ ጾምና በእስልምናው የረመዳን ጾም ሁለቱም አንድ ላይ ገጠም ብለውበት ሰይጣን ነፍሱ ጭንቅ ብሎት ወይ እያለ ነው። እንኳን አደረሳችሁ የኔ ቀመሞች። አቃለው ቢዚ ናችሁ፣ በስራን ተወጥራችኋል፣ ጾሙም ያዛርጓችኋል አቃለው። ነገር ግን ከመሳቅ እንዳትቆጠቡ። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ማንኛውም ድርጅቶች ከስር ባስቀመጥናቸው የሶሻል ሚዲያ ፕላትፎርሞች ኮንታክት ማድረግ ትችላላችሁ። አብረን መስራት እንችላለን። ወዳችኋለሁ። ወደ ቪዲዮቻችን እንሄዳለን። 40,000 ብር ከፍዬ የተሰራውትን የጥፍር ስራ ነው የማሳያችሁ። ስንት ሺህ ጥፍሬን መሰራትም ተጀመርኩኝ ማለት ነው። እውነት ለመናገር 40,000 ብር በጣም ነው የሚያንስበት ነው የምለው። እናንተ ማይታችሁ ትፈርዳላችሁ። ሪዛልቱም ደግሞ ይሄንን ይመስላል። አያምርም? እና ይሄ 40,000 ብር አያንስበትም? ኧረ ያንስበታል እንዴ! ያንስበታል። እንደው እኛ ኢትዮጵያውያን ምን ያህል እንደው የሚያሳክክ ነገር ቢኖርብን ነው ይሄን ያህል ጥፍር 40,000 ብር አውጥተን እንደው ቢበላን እንኳን የተጀመረ ምርግ ላይ ሄደን ሹዋ አናረግም። ካልሆነም ደግሞ ማስመሪያ አስገብተን አንፈገፍግም እንዴ? 40,000 ብር ለጥፍር ንቅለ ተከላ ነው እንዴ? ምን እያደረጋችሁ ነው? አሁን ያለንባት እንቁላል 20 ብር የገባባት እቺ ጉደኛ ሀገር ላይ ስለሆነ ነው እንጂ ሌሎች ቦታ ላይማ ብርቅ አይደለም። እኔ ትዝ ይለኛል ትምህርት ቤት ውስጥ ጥፍር ለምን ይጠቅማል ስንባል ለማከክ ብዬ የተበላሁትን ትዝ ይለኛል። እስካሁን ድረስ አረሰው። መቼስ ይሄን ጥፍር በ40,000 ብር ተሰርተሽ ነገ ከነጎዲያ አንዱ መጥቶ እጂ ጥፍራም ቢልሽ እንደማይልሽ እርግጠኛ ነኝ። እሺ ይሄን ጥፍር ተሰራችሁ እንደ ሴቱ ምናምን ጉዳዮችን ተፈጥሙበታላችሁ። እንደው የሚሰራሩ ስራዎችን መዋብ ማጌጥ እሰይ የሚያስብል ነገር ነው። ነገር ግን ባዘቦት ቀን ሳይሆን ባህል ጉዳይ ፕሮግራም ላይ ሲኖር ይሄን ያለም ኤክስፔንሲቭ በሆነ ጉዳይ አይደለም። እውነቴን ነው የምነግራችሁ። 40,000 ብር። ኧረ ኮመንት ላይ ሆነ ነገር በሉኝ። እኔ ጨነቀኝ። ወዳጄ ብሩህ ተስፋ ለሚታየው ልባም አንድ ጥያቄ አለኝ። በኋላ ያለውን አበባ ያየው ሰው አለ? ደግመህ እንዳታየው። ካየኸው ተበላ ወንድሜ። ካየኸው እንደው አምነህ ብትጽፍልኝ ይሻላል ኮመንት። አላየኸው ደግሞ ላይክ አድርገህ የምሬን ነው። አንዳንድ ጊዜ ፊት ለፊት ያሉ ነገሮችን ነው የምናየው። ክፍልፋይ ትምህርት ትዝ አለኝ። ነገር ትቼ ነበር አጣምጡብኝ። እና ውድ እህቶቻችን እንደ ሙያ እንደ ወንድማዊ ምክር ብዙ ጊዜ ዳቦ ላይ እርሾና ካሜራ ታበዛላችሁ። አዎ ወዲያው ነው ኮፍ የሚለው። ካልተጋገረ እንዲህ አይነት ችግር ስለሚፈጥር ባታበዙ ባይነኝ። እኔ ራሴን ራሱ ሌክቸር ማድረገው ነገር። ይህን ቪዲዮ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ቴምር ሪል ስቴት በኢትዮጵያ በአሁን ሰዓት ላይ ግንባር ቀደም በመሆን የሪል ስቴት ገበያውን እያጥለቀለቀው ነው ያለው። መኖሪያ አፓርትመንቶች እንዲሁም የገበያ ሱቆችን በተመጣጣኝና በሚገራርሙ ዋጋዎች ይዞላችሁ ቀርቧል። ከእናንተ የሚጠበቀው ሄሎ ቴምር ሪል ስቴት ማለት ነው። ስልክ ቁጥራቸው ከስራ አስቀምጠናል። ከእናንተ የሚጠበቀው መደወል ነው፣ ማትረፍ ነው። ቀለል ባለ ዋጋ ለልጅ ልጅ የሚቀመጥ ቅርስን ማስቀመጥ ነው። ቴምር ሪል ስቴት ከልብ እናመሰግናለን። ቤተሰቦቼ ላይቭ ላይ ምን ጉድ እንዳለ ተመልከቱልኝ። ወይ ማኑ መጨረሻ እንት ሰው ነው ከላይ የሚያየው። ውርደት እኮ ነው።
ምን ጉዷሌው ብላችሁ ነው እስካሁን ድረስ ይቆያችሁት? ቤተሰብ ክብራችንን እኮ እንዲያወጣን እያሰጣ ነው እኮ ነው። ሴትም የሴትነት ወጉን እንደው እያጣየው መከራችንን እየበላን እኮ ነው። ጭራሽ አልባሌ ልብስ እየለበሳችሁ እንደው ምንቅ አትበሉ፣ ሰውን ታሳስታላችሁ እንላለን። ጭራሽ ላይ ብለ ወጣችሁ እንደዚህ አይነት ውርደት ይኸውላችሁ። ይሄን ጉድ ተሸክመን ነው እንደዚህ አይነት ዜና ያወጣው። እንግዲህ እነዚህ አይነት ሴቶች በሙሉበት ሀገር ላይ ምን አይነት ሴቶች እንዳሉ ተመልከቱልኝ። የኢትዮጵያ ሴቶች ታማኝ ሚስት በመባል ከአፍሪካ አንደኛ ሆነዋል። ታማኝ ሚስት ለማግኘት ከአፍሪካ ምርጥ ሀገራት ስም ዝርዝር ውስጥ ኢትዮጵያውያን ሴቶች በቀዳሚነት ወይም የመጀመሪያ ቦታውን ይዘዋል። መጀመሪያ 15ቱ ታማኝ ሚስት የሚገኙባቸው የአፍሪካ ሀገራት ስም ዝርዝር ውስጥ ኢትዮጵያ አንደኛ፣ ኬንያ ሁለተኛ፣ ሶስተኛ ደግሞ ታንዛኒያ ሆነዋል። እንግዲህ በዚህ ጽሁፍ ላይ የኢትዮጵያ ሴቶች ውበትን ከጥሩ ባህሪ ጋር በተጨማሪ ደግሞ ደግነትን ከመሽኮርመም ጋር አብረው የያዙ ናቸው ብሎ ነው የጻፈው። የኢትዮጵያ ሴቶች ኮርተንባቸዋል። ሀሳባችሁ ምንድነው? ኮሜንት ላይ ጻፉልኝ። መቼስ እዚህ ውድድር ላይ ተወዳደሩ እናቶቻችን ናቸው። ያሁኑማ የብሱ መከራችንን እያበላን ነው። እናንተን አላዩማ ከመጨረሻው ነው አንደኛ የምንወጣው። ወገን ወዴት እየሄድን ነው? እናንተ እኮ ካልገባችሁ ጡት ማለት ለሕፃን ልጅ ከምግብነት ያለፈ ሌላ ጥቅም የለውም። ለሴት ልጅ ደግሞ ማጌጫዋ መኩሪያ ነው። ዘና ለማለት የልብሷን ውሃ ልክ ማስተካከያ ነው። ሌላ ምንም የለውም ብል አሁን ወንድሞቻችን እንደው አናቴን ለሁለት እንደሚተረክኩ ታውቃለሁ። ምግባችንን ብለህ እኔ ስላለኝ ነገር ነው የማወራው። ከሌለኝ ነገር ውስጥ አላወራም። አላቀላችሁ እርግጠኛ ነኝ እናቶቻችን ናቸው የተወዳደሩት። አላቅም በቃ ሲጋገር በጆክ እንዱ ማን ነው እቺ ልጅ ፈቶ የለቀቀብን? አረ ዘሩና የሆነ ነገር አድርጓት። ጭራሽ ወጡን በጆክ ነገ ከነገ ወዲያማ በስትሮም ታመጭልናለሽ። አረ እናት አለመረብ አክሽ ክፉ ነገር አታናግሪኝ። አይ ተናግሬያለሁ። ኋላ መሽልጊዮት እርግጠኛ ነኝ ኪሎ ሜትሩ እንደሄደ ኋላ ተናግሮ አናጋሪ ያርጉኝ። እስከ ዛሬ ድረስ ታግሾታለሁ። እኔ ትልቅ ሰው አልናገርም ብዬ ነው። ዛሬ ግን ከመጡ እዘረጥጡታለሁ። ሲጋገር ድንቹ ደግሞ ከምን ላይ ኮኮብል ነው እንደተሰራው የሚያክል ድንች። አንቺን ተናግሬ የላኛው ቤቴን አላፋጥንም ብዬ ዝም ብዬ ነበረ። ያንቺ ጉድ ደግሞ በዛና ተንዛዛ። እባክሽ ተይ እባክሽ አደቢ። እርግጠኛ ነኝ አብዛኞቻችሁ እቺን ተናግሬ ቁነኔ ውስጥ አልገባም ብላችሁ አፈን አርጋችሁት ነው እንጂ ስንት ስናይፕ የምታደርጓት ነገር ነበረች። እኔም እንደዛው ነኝ። አመቅ አርጌው ነው። አይ ምትይ ከሆነ በቀጣዩ እሾትልሻለሁ። ወንዶች ማለት ነው ጸጉራችሁን ቆይ እንደዚህ ነው የምትቆረጡት? እንደዚህ ነው የምትቆረጡት? እኔማ ይሄው አላው በቃ እኔ ሰፈር ድሮ ቦሌ ወስጄ ማስቆርጠው 600 ብር ነበረ። 600 ግርዛት ነው ጸጉር ነው እንዴ? ይሄ ነገር ተከላ እንዳይሆን ሳንዴ ልጅታችሁ ነው የምታክል ለልጅ አናት ጭራሽ ልጅ ነው እንዴት ምናምን ብዬ ከዛ በአሁኑ ይሁን ብዬ እዛ ሰፈር ስለሄድኩኝ ይዤው ገባሁ። ተቆርጦ እኔ ሳላቅ እናንተ ጸጉር ቤቶች ፔዲኩር ማኒኩር ሰርታችሁት ነበር እንዴ? ዋክስ ተሰርቶ ነው እንዴት ነው ሂሳብ ላለ እረፍ 1000 ብር እረፍ ነበር ለዛች አናት እንዴ እኔ እኮ የኔ ውድ ድሮ ይህን የሚያክል ገንቦ ጭንቅላቴን በሶስት ጸጉር ቆራጭ በሄክታር ተከፋፍለው እንኳን ብከፍል ከ70 እና ከ60 ብር ያለፈ አልከፍልም። እኔ ልሙት ጭራሽ 600 ብር። ይሄማ ንቅለ ተከላ ነው የተደረገለት እንጂ ተቆርጦ አይደለም። ወይም ደግሞ የሴቶች ጸጉር ቤት ገብተሽ እንዳይሆን እንደው ከግራ ገባኝ እኮ 1000 እና 600 ሲባል ይሄ ለማንሳት 600 ግንባሬ ሄዷል አይደለ? በቶንዶስ አያስፈልግም። ጸጉር ሲጀምር እንደውም አይምሮን ነው የሚሸፍነው። ለዚህ ነው ለካ ሴቶቻችን መላጣው እንደምትወዱት። አይቆረጥም ሄዶ እሱ አይቆረጥም 1000 እና 600 ብሯን ለኮስሞቲክስ። አይ ብሪሊያንት። ባለፈው አይደል እንደ እኔ ጉዴን ያየሁት ጸጉር ቤት ልስተካከል ብዬ ሲሄድ አስገባችኝ። ፊት ላይ የሚቀባ ነገር አለ አስቀባባችኝ። እዚች ጋር እንዲህ የሚደረግ ነገር ነካካች። ሜዲቴሽን የሚለው ውስጥ ገባው። ከዛ በኋላስ ሞሸጥ ፏፏ አረገችኝና ሄጄ ሂሳብ ለከፍል ስል 250 ብር። መጀመሪያም ስታናፈጠኝ መገመት ነበረብኝ። ሄጄ የተከተለተልኩ ለጓደኛዬ መንገር ሆዱ እስኪ ያመው ነው የሳቀው። ምክንያቱም ያቃላ ግርዛት በሉት። ነገር ግን ኑሮም ተወዷል። በርግጥ 600 ብር ኢዝናት ፌር እንደ ሀሳብ። እኔ የአንዳንድ ባለሀብት ዲስኩር እንዴት እንደሰለቸኝ። እሺ ቦልዳው ሚሊዮነር ይሁንና እንዲሆኝ ከመሬት ተነስቼ ምናምን ስንት ጣጣ እንደምታበዙ። እኔ አሁን 274,000 ፎሎወር አለኝ። ህዝብ ሀብት ነው የሚባለውን ያረጋግጡበት ሀብቶቼ ናችሁ ለእኔ ማለት ነው። እኛ አንዳንዳችሁ 100 ብር ሰጡኝ 27 ሚሊዮን ብር አለኝ እራሴ። አሁን እንትን ላይ ይሄን አቲቲዩድ የሰውን ከመሬት ተነስቼ ከ50 ሳንቲም ወድቆ አግኝቼ የሚለው መቀየር አለብን። እኔ እቀርባለሁ ሰይፉ ሾው ላይ ምንድነው ምናምን ሲሉ 100 ብር መነሻ፣ የሁሉም ሰው መነሻ አንድ መሆን የለበትም። 100 ብር በአካውንት እያስገባችሁ የሚሊዮነርን መነሻ ኮንሰፕቱን ማስተካከል አለብን ባይ
ያዲሽ ጥሩ ሐሳብ ነው ያነሳሽው። እኔማ ቢሊዮነር ሆነ ነበር ባይሆን እኔ ግን ገንዘቡን አይደለም መጠይቃችሁ እንደው 100 ብር ሳይሆን ሰብስክራይብ ብታደርጉልኝ እንደው ሚሊዮን እንደሰጣችሁን የምቆጥረው። አው የትና ያደርሳለሁ እዚች ጋር ፕሌይ በተኔን ቁጭ አረግ ነበር 100 ሺህ ገብቼ እባካችሁ ሰብስክራይብ አድርጉ ለማለት ያክል ነው። ቴንክ ዩ ያድይ ማማ። ባለፈው ስጋ ተወዷል እንዲሁም እንቁላል 20 ብር ገብቷል ብዬ ሳማረር ባቄላን ስጋን ይተካል ብዬ ባነሳሁት ሪቮሉሽን አንድ ወዳጄ ላከልኝ ላሳያችሁ። አበሻ እኮ ብልህ ነው የሚባለው ያለ ምክንያት አይደለም። ተመልከት ይሄ ነው በቃ ይሄ ነው ጥብስ ነው ብያለሁ። ጥብስ ነህ እያልክ መብላት ነው። በዚህ ኑሮ ውድነት አንደኛ ጾምም ገብቷል። ጾምም ሲፈታ እንኳን ስጋው ከ2000 እና ከ3000 ያነሰ አይደለም። ምክንያቱም እኛ እኮ 2000 እና 3000 ትዝ ይለናል አባቶቻችን 6 ቤተሰብ ፋፈሽ ከነ ልብሱ የሚያደርጉበት ነበር። የኑሮ ውድነቱ እንደዚህ ብልህ ካደረገንማ ምን ያህል እድለኞች ነን። አንድ ጓደኛዬ አገባ ወለደ። ከዛ በኋላ ኑሮ በጣም ከበደው። ኑሮ እስኪመቻችና ነገሮች እስኪስተካከሉ ድረስ አንቺን ቤተሰብሽ ጋር እኔም ቤተሰቤ ጋር በማለት እሱ ቤተሰቡ ጋር ሄደና ምን ቢያደርግ ጥሩ ነው እናትና አባቱን አስቀምጦ ትችላላችሁ አለ። ትችላል እንደው በትሪክ ነው ያኖራችሁኝ። እውነቱን እኮ ነው እውነቱን ነው። በዚህ ኑሮ ውድነት እኔማ ባለፈው ኑሮ ከብዶኝ እናቴ ቤት ሲሄድ እናቴ ራሴው እናቷ ጋር ሄዳለች ኑሮ ከብዷት። ቀልድ ነው ሳቆ። ለማንኛውም ጥብስ ብሉ ባቄላ ስጋን ይተካል። የምሬ ነው። ሰሞኑን ደግሞ እንደው ይቅርታ አድርጉልኝና ሙስሊም ጓደኞቼ ምር ያደረጋችሁኝ እንደው ልቤን ቁስል ያደረጋችሁኝ እህቴ ኤክስፕሌን አድርገዋለች። እንደው አላወጣው ብዬ ነበር ይኸው አንብቡልኝ። ምንድነው የሚለው? አደቢያ ጀማ ሳምቡሳ ላይ ስጋ የምትጨምሩ። አዎ ተመልከቱ። እኔማ አንዴና ቆሜ እንደ ልጅነቴ ቴምርና ሾርባዬን ልጠጣ እንዲሁም ሳምቡሳዬን ልበላ ሄዳለሁ። ስጋ ነው እየተሰራ ያለው። ምን ነው ደግሞ ሲጀምር አጠሩኝም እንዴ? እንዴ ብትጋብዙኝ አልመጣም። የምሬን እኮ ነው። በሩዝ አትሰሩልኝም? እኔ ደግሞ ጥሎብኝ እንዴት እንደምወድ የምሬን ነው የምላችሁ። ተው እንጂ ፏድ፣ ተው እንጂ ሙቤ። ምን ነው አጠሩኝም እንዴ? እንደ ድሯችን ምን አለ ብትጠሩኝ። ጾማችን እኮ የኛም ይፈታል በኋላ እንዳያስተዛዝበን። አው ጥሩኝና ልብላ። እግረ መንገዴን እንኳን ለረመዳን ጾም በሰላም አደረሳችሁ እላለሁ። እወዳችኋለሁ። ሴት ልጅ የምትጨቀጭቀ ስለምትወድ ነው የምትሉ ወንዶች፣ እሺ እየጨቀጨቀች አይደለም። ወንድ ልጅ በ40 አመቱ እንኳን መብሰል የማይችል ጥሬ ፍጥረት ስለሆነ እያበሰለች ስህተትህን እየነገረች እያስተማረች ነው። ጭቅጭቅና ትምህርት ላይ ብሮ ጥሬ ሴትዮ ምን ነክቶሻል እንዴ? እዛው ባለቤትሽ ነጭናጫ ነሽ ያለሽን እዛው ቤትሽ እኛ ላይ አትወጪ። እኔ ሳቀው ተረቱ እንደሚለው ከሆነ ገንዘብ በ20 ልብ በ40 አመት ነው። የምሬን እኮ ነው። እሬ ልብ አርጊ ብሽሽት ስር ገብቼ ምጅልቅ ነው ማደርግሽ። አንቺ በ20 አመትሽ እንደው የ40 አመት ሰው እሬ ብለሽ ስትሳደቢ ይሄ ሌጋል ነው? እንደው ምክርሽን እንኳን አታስተካክይም። ግሽጣ ራስ ላልሽው ደግሞ እኔ ምላሽ አልሰጥበትም። እሱ ፈጣሪ መልስበት። ወንዶችም ራሱ እኮ አንዳንዱ ታስቸግራላችሁ። በርግጥ ግን በዚህን ያክል ጥሬ የሚያስብል አይደለም። እኛ እኮ ወንዶች በተለይ ጭቅጭቅ የሚሉት ይህ ምክር መሰል ሴንጢን ያዘለ ሚዮጋ እንኳን ንግግር እንደዚህ አይነት ንግግር የተናገራችሁ ይሄን ነው ምክርን በለው ወይስ ውጊያን በለው? ሬ ግሽጣ ራስ ምን አመጣውን? ኧረ ከፍራፍሬ ውጪ ምን ኩነሽ ነው? ለማንኛውም የቤትሽን ንጭንጭና ንትርክ እዛው እዚያ ታምጭብን። ከደንበኞች ሂሳብ ላይ ገንዘብ ወደ ራሳቸው ሂሳብ ቁጥር ሲያስተላልፉ የነበሩ 16 የባንክ ቤት ሰራተኞች በስራት ተቀጡ። በሸገር ከተማ አስተዳደር ከባንክ ቤት አሰራርና ደንብ ውጪ የደንበኞችን ተቀማጭ ሂሳብ በማቀናነስ ወደ ራሳቸው ሂሳብ ያስገቡ የባንክ ቤት ሰራተኞች በስራትና በገንዘብ መቀጣታቸው ተሰምቷል። የኔ ቤተሰቦች በዚህ አይነት ዴዳማ ቆርኪ በሆነ ላይፋችን ላይ ጭራሽ እንደዚህ አይነት ጆሮ ደግፍ የሆነ ነገር ተጨምሮብን መከራችንን መብላት የለብንም። ይሄን ያመጣሁላችሁ አካውንታችሁን ቼክ አድርጉ በየቀኑ። እኔ አላምንም፣ ሪፍሬሽ ነው ማደርገው። 200 ብትኖራት 300 ብርን ብትኖራት ሪፍሬሽ አንድ ብር እንትን ካለ ቀጥታ ነው መደውለው። ምን ይሁን ብላችሁ ነው የቆረጣችሁት? ቴክስትም አልገባም። በላሽ ቀበሮ ነው ላጥ ያደረጋችሁኝ ነው ምለው። እና ጠንቀቅ በሉልኝ። ለምልክት ያክል ነው። እንዴ አረ እናትዬ የኔ ቅመም ይኸውልሽ፣ ዳንሱ እንዳለ ሆኖ ይህ ዳንስ አይደለም። ዳሰሳ ሊሆን ምን ቀረው? ምን አርጊ ነው የምትይው? የውሰት ነው እንዴ? አረ እባክሽ ደግሞ እሱ ራሱ እንዴት ነው መከራው የሚበላው? አንገላታሽው እኮ። ጤናሽም ላይ እንደዚህ አይነት የተወሰነ እክል እንዳይፈጥርብሽ ይኸውልሽ፣ እሱን የሚይዝ አቀፍ የሚያደርግ ነገር የሆነ ነገር
ብቻ እኔ ነገሩን ነው የነገርኩሽ። ያዝ ብታደርጊው ጥሩ ነው። እንደ ሐሳብ ነው እንዴ። ተነቅሎ ሊሮጥ ምን ቀረው? እባክሽ ይኸውልሽ፣ እስክስታ ሲመታ ነገሮችን ቼክ ማድረግ አለብሽ። በተለይ ሴቶች እንደዚህ አይነት ነገር ቼክዲን ቼክዳውት ማድረግ አለባችሁ። በአሁኑ ሰዓት እንግዲህ የአንድ ስታዲየም ስፋት ያለው የጠፈር አለት ከሰማይ ወደ ምድር እየተምዘገዘገ ይገኛል። ተመራማሪዎቹም በዚህ አለት ይመታሉ ብለው ያሰቡ ሀገራትን ይፋ አድርገዋል። ከአፍሪካ ውስጥም ሀገራችን ኢትዮጵያ፣ ናይጄሪያ እና ሱዳን ይገኙበታል። በነገራችን ላይ ይህ የጠፈር አለት አሜሪካ የጃፓኗ ሂሮሺማ ላይ ከጣለችው ቦምቦች 100 እጥፍ ይበልጣል ነው የተባለው። አገራችንን ፈጣሪ ይጠብቀልን። ለነገሩ አሁን ከምንሰማቸው በላዎች፣ መከራዎች እንዲሁም እርስ በርስ መባዳት፣ ለሰው ክፉ መሆን፣ ቀና አለመሆናችን ራሱ አይደለም ተወርዋሪ ድንጋይ ፀሐይ ወጣ ራሱ ብትወድቅብን ሊገርመን አይገባም። ወገኖቼ ይኸውላችሁ መጪው ጊዜ በጣም የሚያስፈራ ነውና ሁላችሁም በየእምነታችሁ ጸሎት አድርጉ። ይህ ወንድማዊ ምክሬ ነው። የመጨረሻው ዘመን ላይ ነን ያለነው። እርስ በርስ ሃይማኖት ከሃይማኖት ጋር ዘር ከዘር ጋር መቧጨቁን ብናቆም ነው ባይ ነኝ። የሚሻለን ምንድነው? ፈገግ ብለን ያለንን አካፍለን የሰጡንን በልተን ተመስገን ብሎ እንደመኖር ደስ የሚል ነገር የለም። ይሄን ጾም እንደው አሪፍ ጊዜ እንዲያደርግልን ሁላችሁም ጸሎት አድርጉልኝ። የዛሬው ምግብ ኬክ ነው፣ ምክንያቱም ልደቴ ነው። ግን አንድ ብቻ ነው የሚበላው። አንድ ብቻ ነው። እናቴ ድረሽ። ኧረ በላችሁ እንደዚህ አይነት ኬክ ማሳ እንዴ! ኧረ እናቴ፣ ኧረ እንዳቀዝኝ በኋላ ተናግሬያለሁ። እኔ ወንዱ እንኳን ለአምሮት እንኳን ብበላ አንዷን ስላይስ እሱንም አልጨርስም አይደል ወንድሜ? እኮ እኔ ቲክቶክ 1 ሚሊዮን ብገባ እንኳን ይሄን የሚያክል ኬክ አላስቆርስም። በኋላ ሆድ ሲበዛ መጥፎ ነው። ነከ ነገዲያው ልጅ ክፉ ጊዜ ሊመጣ ይችላል። ቆጠብ ብታደርግ ይሻላል ነው ወይስ እንደ ገመል እያቆርሽ ነው? እሺ ተው በእናትህ ተው ማን ይኸውላችሁ ይኸው ስፓይናል ኮርዱን። ይህ እኮ ነው የቀበጡለት ግድግዳው ሰንበሌጥ ነው የሚባለው ወይስ ብቻ ነው ያላቅላችሁ። የማይሆን ነገር ባትሞክሩ መልካም ነው። ለዚህ ሰው ሁሉ እየመጣ ለሚቀልባት ቲክቶክ ለመፈመስ ብለ ኋላ ላይ ስፓይናል ኮርድን አጥተህ ይሄን ሰፊውን ህዝብ ነው እርዳታ አድርጉልኝ የምትለው። ተናግሬያለሁ። ለማንኛውም እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰሞኑን እንግዲህ እንደተለመደው ፕሮግራሜ ላይ ትንሽ ለውጥ አድርጌያለሁ። የግላዊ አስተያየታችሁን ተሙዬ ተመችቶናል የምትሉም ሰዎች ኮሜንት ላይ አይ ተሙዬ ቀይረው የድሮ ሙድ ይሻላል የምትሉም ከስራ አስቀምጡልኝ። ምክንያቱም በእናንተ ሐሳብ ነው የምመራው። እንድትስቁልኝ ስለምፈልግ ነው። 10 ጊዜ ለካ አንድ ጊዜ ቁረጥ፣ ለሳቅ ለጨዋታ የተሙን ቤት ምረጥ የተባለበት ይህ የሳቁ አውድማ ውስጥ ነው ያላችሁት። ገብታችሁ ማጨድ ብቻ ነው። እንወዳችኋለን፣ እናከብራችኋለን። መልካም ጊዜ። ቴንክ ዩ